ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የተከበራችሁ ተወዳጆች ቻናል ቤተሰቦች እንዲስከረማችሁ ሰላም ናችሁ አይደል? አልሐምዱሊላህ ዛሬ እንደተለመደው አዲስ ስራዎችን ይዘን መጥተናል። በቅድሚያ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ አክብሮት እጠይቃለሁ። በመጀመሪያ የማሳያችሁ እንግዲህ ይህ ኪችን ካቢኔት ነው። ለጭቃ ቤት የሚንተስ የተሰራ ነው። ጽድት ያለ ነው። እንደዚህ ከለሩ ምንም ዲዛይኑ የሷ ምርጫ ነው፣ የሷ ምርጫ ነው። እኛ በዚህ መልኩ ሰርተናል። እንደምታዩት መክፈያ ያለው መሳቢያዎች እንደገና ለመክተፊያ የሚሆን በዚህ መልኩ ልቅም አድርገን ሰርተናል። ኪችን ካቢኔት ነው። ተለቅ ያለ ረዘም ያለ ዕቃ ለማስቀመጥ ያገለግለናል። ይሄ ለጭቃ ቤት የሚሆን ነው። እንደዚህ አድርገን አሳምረን ሰርተናል። ከላይ ያለው ይሄ መስታወት ነው። በቃ ከላይ መክፈያ ያለው አጠራጠርና አነስ ያሉ ሰርቪሶችን የተለያዩ ጉዳዮችን እዚሁ ትፈጽማላችሁ ማለት ነው። በጣም የሚያምር ነው። እንደዚህ አድርገን ሰርተን እንግዲህ የሚቀጥለው ደግሞ ይሄ ቡፌ ነው። አራት ከፋሽ ቡፌ ነው። ሁሉም እንደነገርኳችሁ ይሄም በልጅቱ ምርጫ የተሰራ ነው። መሳቢያ በር፣ ሌላኛውም እንደዚህ ገና በመስታወት ያለ በር ነው ያለው። ውስጡ ያለው መክፈያ በመስታወት ነው የሆነው። ይሄም በምርጫው ነው። እንደዚህ አድርገን ፎ አድርገን ሰርተነዋል። የሚያምር ከለር ነው። ከለሩ የማይሰለች ነው። ይህን ይመስላል ቡፌው። ተደራቢ ቡፌ ነው። በተመጣጣኝ ዋጋ ታገኛላችሁ ከኛ ጋር ከዛችሁ። ጥራቱን ጠብቀን እንሰራለን። ዋስትና እንሰጣችኋለን። እንደዚህ አሳምረን እንሰራና እናስረክባችኋለን ማለት ነው። እዚያ ነው ዝርዝሩን ስንት ገባ የሚለውን ደግሞ በመሃል በኮሜንት ቦክስ ላይ በጽሁፍ አስቀምጥላችኋለሁ። እዛ ገብታችሁ ማየት መመልከት ትችላላችሁ ማለት ነው። እንደዚህ አድርገናል። ይሄን የሚያምር ነው። እናንተም በፈልጋችሁ ዲዛይን ለወዳጅ ዘመድ፣ ለቤተሰብ ሰርፕራይዝ ማድረግ ከፈለጋችሁ ማዘዝ ከፈለጋችሁ ባዮ ላይ ባለው ስልክ ልታገኙ ትችላላችሁ። አሪፍ ፈርኒቸር ብላችሁ ታገኙናላችሁ። መልበሻ ይሄው ከነ ወንበሩ መልበሻ ናት። እቺ መሳቢያና ሁለት በርና ያለ ከታች አልጋና ቁም ሳጥን እንደዚሁ ያለው ሁሉም ከለሩ ማች የሚያደርግ ነው። ይሄ አንድ ሰው ነው። ያው ሴቶች ደግሞ በተፈጥሮ እንደዚህ መኳኳል ትወዳላችሁ። እዚህ ቁጭ ብላችሁ መኳኳል ምናምን ውበታችሁ መጠበቅ ትችላላችሁ። በጣም የሚያምር ነው። እናንተም በራሳችሁ ዲዛይን በፈለጋችሁት መጠን ሳይዝ ምናምን ማሰራት ማዘዝ ትችላላችሁ። እንደዚህ አድርገን ሰርተናል ማለት ነው። ቀጣይ የምናሳያችሁ ቁም ሳጥን ነው። ቁም ሳጥኑ በአራት ተደራቢ ነው። አራት ተከፋሽ ነው። ግዙፍ ነው። ገዘፍ ያለ ነው። እነዚህ ነው የመሀለኛ ሁለቶች በሮች ደብል በር ናቸው። ይሄው መስቀያ ነው። ይሄ የሱፍ ምናምን መስቀያ አባያ ምናምን መስቀል ትችላላችሁ። ከላይ ያለው ደግሞ ለኮምፎርት እና ለብርድ ልብስ ምናምን ታስቦ የተሰራ ነው። ይሄ ደብል በር ነው። ታች ውስጥ ላይ ነው ያለው መሳቢያ ይሽታል። መሳቢያው ውስጥ ላይ ነው ያለው። እንደዚህ አድርገን ፎርገን ሰርተናል። ይሄኛውም እንደዚህ በቀኝ በኩል በግራ በኩልም ልብስ መስቀያ አባያ ምናምን ጀለቢያ ሱፎች ምናምን ለዛ ታስቦ ነው ተደርጎ የተሰራው። ይሄን ይመስላል ቁም ሳጥናችን። እንደወዳችሁ ተስፋ እናደርጋለን። ዋጋችን በጣም ተመጣጣኝ ነው። ዋስትና እንሰጣችኋለን። እኛ ጋር ቢያዙ የበለጠ ጥራትን ሂሳብን የሚያተርፋሉ። በመቀጠል የምናሳያችሁ አልጋ ሜትር ከ50 አልጋ ነው። ከነ ፍራሹ ነው። ፍራሹን ህዝቡን የገዛንለት ወጣ ያለ ዲዛይን ነው። ብዙም ያልተለመደ ነው። ኮሜዲኖች አሉት። ይሄ እንደዚህ ፏር ብለን ሰርተናል። ሜትር ከ50 ነው። ይሄ ኤክስትራ ቦንድ ፍራሽ ነው። ኤክስትራ ቦንድ ፍራሽ ነው ከነ ሁለት መሳቢያው። እንደዚህ አድርገን አሳምረን ሰርተናል። እንደወዳችሁት እንደምትወዱት እርግጠኞች ነን። ስራችን ይሄን ይመስላል። በሌላ ስራ ደግሞ ብዙ ቀጠን ይዘንላችኋል። ይሄ አንድ ሰው ሌላ ደግሞ አንድ ወዳጃችን ደንበኛችን እሷም ስራ ደግሞ ቀጠን እናቀርብላችኋለን። በጥቅሉ እንደዛ አድርገን ሰርተናል። ስራችን በዛው ላይ ማስቀመጥ። ይሄ ደግሞ ሜትር ከ50 አልጋ ነው። ይሄ በመሳቢያ እንትን ኪስ አለው። ኪሱ ይከፍታል፣ ይዘጋል እንደዚህ። ይሄ ደግሞ ሌላ ነው እንደዚህ። መልበሻ ቁም ሳጥን አልጋ ነው። ይሄ ቀለም በኋላ ኮምፕሊት የሆነ ላንድ ሰው እግረ መንገዳችን ጎብኙት። አልጋውን ይሄው አልጋው ሜትር ከ50 ነው። ለብቻው እንደ መቀመጫም እንደ ቦክስም የሚያገለግል ይሄው ግርጌው ላይ ተገጠመው ከራሱ ጋር ተያዘ ግርጌም ነው ቦክስም ነው። ተከፍቶ እንደ ሳጥን ያገለግላል። አሳያችኋለሁ ከፈታ አድርጌ
ከነበራቡ አልጋው ራስ ላይ እንደምታዩት ሁለት ኮሜዲኖች አሉት። በመስታወት የተለጠፈ ነው ከውስጥ። ይሄም የልጆቹ ምርጫ ነው፣ በምርጫቸው ነው የተሰራው። ቦክሱ ይሄው ወጣ ብሎ ይታያል ብቻው። አልጋው እንደዚህ በሚያምር ዲዛይን እናንተም በራሳችሁ ምርጫና ዲዛይን ከለር ምርጫም ሁሉ ነገር በትክክል ወይ ደግሞ እንደ አማራጭ በኦፕሽን ልከንላችሁ ማሰራት ከፈለጋችሁ በዚህ ታገኙናላችሁ። እንደዛ የሚያምር 5 ተከፋሽ ነው ተደራቢ ያለው። ይሄ የመሀለኛው ለመልክ መስታወት አለው በር ነው። እንደዚህ ሆኖ ይሄ መዋቢያ ነው። በርና መሳቢያ አለው። ወከነ ወንበሩ ያው ልቅም ያለ ነው፣ የሚያምር ስራ ነው። የትኛውም አይነት ስራ በጥራት የምንሰራ ስለሆነ አልጋ፣ ቁም ሳጥን፣ ቡፌ፣ ቲቪ ስታንድ፣ ኪችኖች፣ ሶፋ፣ መጅሊስ የትኛውም ነገር እንሰራለን። ጋር ያለው ዋጋን በዝርዝር እናስቀምጥላችኋለን። ሜትር ከ50 አልጋ ነው። ይሄ ብረት አለው መሀል ላይ ሁለት ኮሜዲ ነው። እንደውም ይሄኛው ከነ መልበሻው ነው። መልበሻውን እንደዚህ አድርገን መስዋዕት ያለው በስተግራ በኩል ያለው መሳቢያ ላይ አስቀምጠንለታል። ኮሜዲ ነው ላይ ዛሬ ያለው ዋጋ እስከ 26 ብር ነው። ሜትር ከ50 አልጋው ከሁለት ኮሜዲ ጋር ያቻት ቀለል ያለች የምታምር ቲቪ ስታንድ፣ ሁለት መሳቢያ በር ነው። ለጂፓስ ማስቀመጫ ነው። ይሄ መሀል ያለው ክፍቱ ከላይ ሪሲቨር ይቀመጣል። ከላይ ቲቪ አለ። ይሄ ደግሞ በሌላም ደግሞ ቲቪ ስታንድ። ይሄ እንደ ቡፌ መያገሪያ ከላይ ያለው ተደራቢ። እናንተም በወዳችሁት አይነት የትኛውንም አይነት ዲዛይን ብትልኩ የውስጥ በር ጨምሮ ሌሎችም የፈርኒቸር ስራዎችን በጥራት እንሰራለን። ለበለጠ መረጃ በስልክ ቁጥራችን ልታገኙ ትችላላችሁ ባለው ስልክ እና የቪዲዮዎችን ለወዳጅ ዘመድ ሼር በማድረግ ሰብስክራይብ በማድረግ ቻናላችንን እንድታበረታቱ እንጠይቃለን። ይሄም እንደዚህ ወጣ ያለ ባለ 6 ተከፋሽ ቁም ሳጥን ነው ከነ ተደራቢው እንደዚህ